Hi dear students, ይስሐቅ ነኝ ከማርቨል እንግሊሽ ቲዩብ። በዚህ ቪዲዮ ደግሞ ካፒታላይዜሽን እናያለን ዩዚንግ ካፒታል ሌተርስ። ያው ካፒታል ሌተር አጠቃቀም ስርዓትና ህግ ያለው እነሱን አሳያቸዋለሁ ማለት ነው አንድ በአንድ። እርግጠኛ ነኝ ይህን ቪዲዮ አይታችሁ እንደምትጠቀሙ። የመጀመሪያ ጊዜያችሁ የሆናችሁ ተመልካቾቻችን if you really like it subscribe, like እና ሼር ማድረግ እንዳትረሱ። alright let's see። አንደኛው ካፒታል ሌተር የምንጠቀምበት first letter of proper nouns። እንደሚታወቀው ፕሮፐር ናውን ሲሆን መጠሪያ ስም፣ ፕሮፐር ናውን ማለት መጠሪያ ስም የሰው ሊሆን ይችላል፣ የፔት አኒማልስ ላይክ የዶግስ ካትስ ስም ካላቸው፣ የሀገር ስም ሊሆን ይችላል፣ የቦታ ስም ሊሆን ይችላል። whatever it is መጠሪያ ወይም መለያ ስም ካለው ያ ካፒታል መሆን አለበት። ለምሳሌ አሌክስ ኤ ካፒታል ነው፣ ቶም ቲ ካፒታል ነው፣ ሬድ ሲ አርኤንሲ ካፒታል ናቸው። እንዲሁም አትላንቲክ ኔም ኦፍ ኦሽን ኤ ካፒታል ነው፣ ራስ ዳሽን የተራራ ስም ነው፣ አርና ዲ ካፒታል። ባይ ዘ ዌይ ካፒታል ሌተር ስንጠቀም የዛ ስም ሁለት ወርዶች ከሆኑ ኢምፖርታንት ሌተርስ ካፒታል ይሆናል። ራስ ዳሽን፣ አዲስ አበባ፣ ኒው ዮርክ። ሶ እነዚህ አርባ ምንጭ ሁለቱም ነው ካፒታል ሌተር የሚሆኑት ኢምፖርታንት ሌተሮቹ ማለት ነው። ሁለተኛው አት ዘ ቢጊኒንግ ኦፍ ሴንቴንስ የአረፍተ ነገር መጀመሪያ ሁሌ ካፒታል ይሆናል። ይህን የምታውቁት ነው። ለምሳሌ ሂር ዊ ኦል ሹድ ወርክ ሃርድ ዊ ላይ ያለው ደብሊው ካፒታል ነው። ሁለተኛው ላይ ዱ ስቱደንትስ ላይክ ኢት ጥያቄም ቢሆን የመጀመሪያው ሌተር ካፒታል ነው ማለት ነው። ሌላኛው ዴይስ ኤንድ መንትስ የሳምንቱ ቀናትና የዓመቱ ወራት ሁሉም በካፒታል ሌተር ነው የሚጀምሩት። ምሳሌ ማንዴ አለ፣ ቲውስዴይ፣ ዌንስዴይ እስከ ሳተርዴይ፣ ሰንዴይ ሁሉ የመጀመሪያ ሌተሮቻቸው ካፒታል ነው የሚሆነው። ኤም ካፒታል ነው እዚህ ጋር። ለምሳሌ ኖቬምበር፣ ዲሰምበር፣ ጃንዋሪ ምናምን ሁሉም በካፒታል ሌተር ነው የሚጀምሩት። ሌላ ሆሊዴይስ፣ ፌስቲቫልስ ኤንድ ሂስቶሪክ ኢቨንትስ በዓላት፣ እንዲሁም የታወቁ ፌስቲቫሎች፣ ታሪካዊ ቀኖች እነሱ ሁሉ በካፒታል ሌተር ነው የሚጀምሩት። ለምሳሌ ክሪስመስ፣ ኢድ ሁሉም ክሪስመስ የካፒታል ነው፣ ኢድ የካፒታል ነው። ወርልድ ዋር ሰከንድ የሂስቶሪክ ኢቨንት ነው አይደለ? ደብሊው ደብሊው የሚለው ካፕስ ነው። ሜይዴ ይሄ የሚታወቅ ነው አይደለ? በዓል ነው። ሶ ሜይ ኤም ካፒታል ነው፣ ዴይ ካፒታል ነው። ኢምፖርታንት ሌተርስ ካፒታል ነው። ቪክቶሪ ዴይ አይደለ? የድል ቀን ምናምን። እንዲሁም ደግሞ ታንክስጊቪንግ ዴይ ምናምን የሚታወቁ በዓላት በካፒታል ሌተር ይጀምራሉ ማለት ነው። ሌላኛው ኔምስ ኦፍ ካንትሪስ ላንጉዌጅስ ኤንድ ናሽናሊቲ የሀገር ስም የቋንቋው እና ዜግነት በካፒታል ይጀምራል። ለምሳሌ ኢትዮጵያ የካፒታል ነው፣ ግዕዝ ጂ ካፒታል ነው፣ ዴኒሽ የዴንማርክ ዜጋ ነው፣ ዲ ካፒታል ነው። ሌላ ታይትልስ ኦፍ ቡክስ ኤንድ ኒውስፔፐርስ የጋዜጣ እንዲሁም የመጽሐፍ ርዕሶች ማለት ስማቸው። ለምሳሌ ኢትዮጵያን ሄራልድ ኢ ካፒታል ነው፣ ኤስ ካፒታል ነው። ሪፖርተር አር ካፒታል፣ ታይምስ ቲ ካፒታል፣ ሴክሬት የመጽሐፍ ስም ነው። ስለዚህ የመጽሐፎች ስም እንዲሁም የጋዜጦች ስም ካፒታል ሌተር ነው። ኤቭሪ ኢምፖርታንት ሌተር ዋና ዋና የሚባሉት ካፕ ይሆናሉ ማለት ነው። ጂ ፎር ታይትልስ ኦፍ ፐርሰንስ የአክብሮት ወርዶች ለምሳሌ አቶ፣ ወይዘሮ፣ ሚስተር፣ ሚስስ ስንል በካፒታል የሚጻፈው አቶ ላይ ኤ ካፒታል ነው፣ ወይዘሮ ላይ ደብሊው፣ ሚስተር ላይ ኤም ካፒታል ነው፣ ዶክተር ላይ ዲ ካፒታል ነው። በስሞል አይጻፍም። ኤች ፕሮናውን አይ ይሄ ፕሮናውን አይ ሁሌ ካፒታል ነው፣ ሁሌ ዊዛውት ኤክሰፕሽን። ሌሎቹ አዮች ወርድ ውስጥ የሚገቡት ሳይሆን ፕሮናውን እኔ ለማለት የምንጠቀምበት አይ ማለት ለምሳሌ አም አይ ኤክስፔክትድ ቱ ካም እዚህ ጋር አሁን አም አይ የምትሏ ካፒታል ነች። ስሞል አይ መጽሐፍ አይቻልም። ቢትዊን ዩ ኤንድ አይ ልል ይችላለሁ። አይ ምንድነች? ካፒታል ነች። ሌላ ዘ ፈርስት ሌተር ኦፍ ሴንቴንስ ኮትድ ፈርስት ሌተር ኦፍ ሴንቴንስ ኮቴሽን ማርክ ዳይሬክት ስፒች ሲኖር ለምሳሌ ሺ ሴይድ ላቭ ኢዝ ብላይንድ። አሁን ኮቴሽን ማርክ ውስጥ ያለው የመጀመሪያ ሌተር ሁሌ ካፒታል ነው። መሀል ላይ ቢመጣም ላቭ ኢዝ ብላይንድ ኤል ካፒታል ነው ማለት ነው። ራይት ኮቴሽን ማርክ ውስጥ ከሆነ። ሌላ ናውንስ ኤንድ ፕሮናውንስ ሪፈሪንግ ቱ ዴይቲስ ይሄ አምላክን ከፈጣሪና ከአማልክቶቹ ጋር ተያይዞ ያሉት ስሞች ፕሮናውኖች በሙሉ ካፒታል ነው የሚሆኑት። ይሄ ጣዖትን አይመለከትም። ለምሳሌ ጋድ ካፒታል ጂ ነው። ጎድ
ስሞል ጂ ቢሆን ኖሮ ጣዖት፣ ሌሎች አማልክትን ይመለከታል። ጂኦዲ ካፒታል ከሆነ ግን አንድ አምላክ የምንለው አለ አይደለ? አላህ የምንለው አይነት ማለት ነው። ጋድ ላቭስ ሂዝ ፒፕል ሂዝ የሚለው ራሱ ጋድ የሚለውን ስለሚመለከት ሪፈሪንግ ቱ ጋድ ሁሉም አላህ እና ጋድን የሚመለከት ፕሮናውኖቹም ጭምር ካፒታል ሌተር ነው የሚሆኑት። ኦኬ። በተጨማሪ እነዚህ ነው ያቸው። ለምሳሌ ሂር ጋድ አላህ ካፒታል ኤ ነው። ክራይስት ሲ ካፒታል ነው። መሴህ ኤም ካፒታል ነው። እንዲሁም ሴንት ጋብሪኤል መላእክትን ጠራ ሴንት ጋብሪኤል ሴንት ማይክል ምናምን ስንል ያው ካፒታል ሌተር እንጠቀማለን ማለት ነው። ኦኬ አሁን ጥያቄዎችን እንሰራለን። ካፒታላይዝ ዘ ሌተርስ ኦፍ ዘ ወርድስ ወር ነሳሪ ካፒታል ሌተር መግባት ያለበት ቦታ ላይ ታስገባላችሁ። አንደኛ ዘ አዋሽ ሪቨር ኢዝ ዩዝድ ፎር ኢሪጌሽን። እዚህ ጋር ስም አለ ምን አለ? የስ አዋሽ ሪቨር የወንዝ ስም ነው። ስለዚህ ኤ ካፒታል መሆን አለበት። ሌላ ካፒታል ሚሆን አለ የለም። ሶ ኢት ሹድ ቢ ዘ አዋሽ ሪቨር ኢዝ ዩዝድ ፎር ኢሪጌሽን ካፒታል ሆኗል ማለት ነው። አዋሽ ሪቨር ስም ስለሆነ ማለት ነው። ሁለተኛ ማይ ቲቸር ሴድ ዱ ዩ ላይክ ሚ ቤተር ዘን ኤልሳ። ይሄ ዳይሬክት ስፒች ነው። ዳይሬክት ስፒች ከሆነ ታውቃላችሁ ሁል ጊዜ ኮቴሽን ማርክ ውስጥ ያለው በካፒታል ሌተር እንደሚጀምር አለ። እንዲሁም አረፍተ ነገሮች ሲጀምር ማይ የሚለው ካፒታል መሆን አለበት። ስለዚህ እንደዚህ ማይ የሚለው ላይ ኤም ካፒታል ነው። ማይ ቲቸር ሴድ ከዛ ዳይሬክት ስፒች ውስጥ ዱ ዩ ላይክ የሚለው ዲ ካፒታል ይሆናል ማለት ነው። እንዲሁም ኤልሳ የሚለው ስም ነው። የሰው ስም ከሆነ ካፒታል ሌተር መሆን አለበት። በነገራችን ላይ ሁሌ ዳይሬክት ስፒች ምናምን ስንጠቀም ኢንድ ፓንክቹዌሽን ማርክ መጨረሻ ያሉት ፉል ስቶፕ፣ ኤክስክላሜሽን ማርክ እና ኮቴሽን ማርክ ሁሌ ኮቴሽን ማርኩ ውስጥ እንደሚሆን ታውቃላችሁ ማለት ነው። ሌትስ ጎ ቱ ነምበር 3 The Patriots Day is celebrated on the 27th of Miyazia every year. Right? Patriots Day የሚለው ምንድን ነው? ያው የበዓል አይነት ነው። እንደ ሚያዝያ የሚለው ወር ነው። ኢትዮጵያን መንዝ ነው። ሶ ካፒታላይዝ ቢደረግ ዘ ፓትሪዮትስ ዴይ ፓትሪዮትስ ዴይ በዓል ስለሆነ ፒ ካፒታል ዲ ካፒታል ሴሌብሬትድ ኦን 27th ኦፍ ሚያዝያ። ሚያዝያ በእርግጥ የአማርኛ ቃል ነው፣ ግን የወር ስም ስለሆነ ኤም ካፒታል ይሆናል ማለት ነው። 4 The አዲስ አድማስ has become famous newspaper in ኢትዮጵያ። እዚህ ጋር ስም አለ ካፒታል የሚሆን አለ። የስ አዲስ አድማስ የጋዜጣ ስም ነው። ስለዚህ አዲስ አድማስ ኤ ካፒታል ነው። ራይት አዲስ አድማስ ኤ ካፒታል ነው። has become a famous newspaper in ኢትዮጵያ። ኢትዮጵያ የሀገር ስም ነው። ኢ ካፒታል ሌተር ይሆናል ማለት ነው። 5 we'll have an English test on Friday። እዚህ ጋርስ ካፒታል ሌተር የሚሆን አለ። የስ በእርግጠኝነት እንደዚህ እንደምትሉ we'll have an English ያው የቋንቋ ስም ነው። ቴስት ኦን ፍራይዴ ፍራይዴ ደግሞ ዴይ ኦፍ ዘ ዊክ ነው። ስለዚህ ኤፍ ካፒታል ይሆናል ማለት ነው። 6 is January the first month of the year። ይህ ግልጽ ነው። የመጀመሪያው is beginning of sentence ስለሆነ is በአይ ይጀምራል። እንዲሁም ጃንዋሪ መንዝ ኦፍ ዘ ይር ስለሆነ ጄ ካፒታል ነው። the first month of the year ሌላ ካፒታል የሚሆን የለም። 7 and the last one the Lord Jesus is the son of God። እዚህ ጋም ካፒታል የሚሆነው ዴይቲስ አይደለ? የአምላክ የሚጠቅሱ ቃላት አሉ። እነሱን ካፒታል ሌተር እናደርጋለን ማለት ነው። like this the Lord የሚለው because referring to Jesus። ሌላ ላንድ ሎርድ ምናምን ቢሆን ኖሮ እኮ ኤል ካፒታል አይሆንም። ግን referring to God አላህ ሁልጊዜ ካፒታል ነው። the Lord ኤል ካፒታል፣ Jesus ጄ ካፒታል is the son of God። so this is how you use capital letters። ካፒታል ሌተር የምትጠቀሙት በዚህ አይነት መልክ ይሆናል ማለት ነው። ዌል ለዛሬ ያለኝ ቪዲዮ ይሄ ነው በፓንክቹዌሽን ማርክስ። የሚቀጥለው ጊዜ ሌሎች ራይቲንግ ፓርት ላይ ሚክስ አድርጌ ጥያቄዎችን ካፒታል ሌተር፣ ፓንክቹዌሽን ማርክ እንዲሁም ሌሎች ራይቲንግ ነክ ጥያቄዎችን ሚክስድ አይተም ላይ አመጣላችኋለሁ ማለት ነው። አይ ሆፕ ዩ ኢንጆይድ ዘ ቪዲዮ አዝ ዩዥዋል። ያው ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁ ኢንቫይት አድርጓቸው እንዲጠቀሙ አድርጓቸው። በዛውም ደግሞ ቻናሉን ሰፖርት ታደርጋላችሁ ማለት ነው። Thanks for watching the video and I'll see you with another video next time. Bye bye.